አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሰበች እንዴት ናቸው? ሰላም ናቸው። ዛሬ የመጣሁት 7 እና 70 የሚባል የጦር ግጥሚያ ታሪክ ልናወራ ነው። እሱም የተደረገው 7 እና 70 ጦርነት ግጥሚያ በአጣዬ በሰዴን መከና አካባቢ ነው። እሱም የሆነው 7 የወርቅቱ ጦርና 70 የሸዋ መንዝ ጦር ተጋጥሞ 7 የወርቅቱ ጦር 70 የሸዋ ጦርን ያሸነፈበትን ታሪክ ነው። እሱም የሆነው አጼ ምኒልክ በአጼ ቴዎድሮስ ተይዞ መቅደላ እስር ቤት ነበሩ። የሸዋ ንጉስ የወሎዋ ንግስትን ድጋፍ ጠይቆ ነበረ ምኒልክን እንድታወጣለት። አውጥታ ንግስት ወርቅቱ ወደ ሸዋ እየመጣች እያለ የመንዝ ጦር መንዝ አካባቢ የነበሩት ጦር የንግስት ወርቅቱን ጦርን አናሳልፍም በማለት ጦርነት ገጥሞ በወቅቱ የመንዝ አስተዳዳሪ ከነበሩት ከአቶ በዛብህ ጋር የተዋጉት እዚህ ቦታ ላይ መሆኑን ሽማግሌ ይናገራል ማለት እዛ ሰዴን መከና ወይም አጣዬ ላይ ማለት ነው። እና የሸዋ ሰው ምን ብሎ እንዳዜመ እናያለን ማለት እረ እናንተ ሰዎች ሆዳችሁ አይባባ ይዋጋ የለም ወይ 7 እና 70 ብሎ አዚመዋል ማለት ነው። እና የወሎ 7 ጦር የሸዋን መንዝን 70 ጦርን አሸንፏል ማለት ነው። ወርቅቱ ትለያለች።